አንድን ነገር የምትጠብቅ ከሆነ የሚሆነው ነገር በመጠበቅ እድሜህን ልትጨርስ ነው። አሁን ባለ ነገር የምትችለውን ጀምር። ስህተትን መስራት ለመምረጥ ከፈራህ ትክክለኛውን ምርጫ ማድረግ ከባድ ነው። ድፍረት ማለት አለመፍራት ማለት አይደለም። ድፍረት ማለት ፍርሃት እንዲያቆምህ አለመፍቀድ ነው። ብዙዎቻችን እንደማይቻል በማሰባችን በሚያስደንቅ ሁኔታ ተሸፍነው ያሉ ታላላቅ እድሎች ያልፉናል። ደስተኛ መሆን ከፈለክ አስተሳሰብህን የሚመራ ጉልበትህን ነፃ የሚያወጣና ተስፋን የሚያነሳሳ ግብ አውጣ። የህይወትህን መስመሮች በሀሳብ በመሳል ማባከን ትችላለህ፣ ወይም ደግሞ እነሱን በመሻገር መኖር ትችላለህ። አዲስ ምዕራፍ ከመጀመሩ በፊት የቆየው መጠናቀቅ አለበት። ያለፈው ነገር ፈጽሞ እንደማይመለስ ለራስህ ንገር። መንገድህ ከሌሎች የተለየ ስለሆነ ብቻ ጠፍተሃል ማለት አይደለም።